ዛሬ ማለት ነው እኛ ጋር የመንግስት ቤት ምግብ መሆኑ አይቀርም። እኛ አናቅም። ብሉ ብሉ ያሉ ርካሽ ነው። 250 ብር 50 ያሉ ያሰጡን ነው። ምን እናቃለን ብላችሁ ነው ወይ? ኢትዮጵያ ውስጥ ያለ ነው መጣው እንጂ እንዴት እንደረከሰ ምግቡ በጣም ይገርማል። ዘንድሮማ የመንግስት ሆቴል መሆኑ አይቀርም። ርካሽ እንደዚህ እንጀራ ድረስ ርካሽ እማ ያስጠረጥራል። በጂክሰሙ ማለት ነው። እኔ አልጠጣም። ይሄ ዘንድሮ ሁሉ ነገር ያስፈራ። ስለዚህ እኔ ራሴ መጠበቅ ምን መጠጣት አለብን? ሁላችሁም ይሄ ጠጡ። ይሄ ርካሽ ረከሰ ያሉ ምግብ እኔ አልተመቸኝም። አጠረጥራለሁ። ይሄ ኩርኩም ነው፣ በርበሬ አይደለም፣ ኩርኩም ነው። ህርዲውም ቱምሪክ ይባላል። በዚህ ከለር በሞባይል የተነሳ ነው ተቀየረው እና እኔ ስለዛው እዛኛ ምግብ ጠጥሬያለሁ። ይሄ ብቻ ነው ያዘዝኩት የዚህ ሆቴል ውስጥ ይሄ ብቻ ነው እኔ እፈልጋለሁ ያልኩት። እሱ ቱምሪክ በወተት ቱምሪክ በወተት እንደዚህ ይሻላል። ምን ይዳለብኝ ርካሽ ግን አሁን ኢትዮጵያ ውስጥ ያለ ሁሉ ሰምቶ ሲጋራ ረከሰ፣ ሁሉ ረከሰ ብሉ ብር 50 ምናምን ያለ ድሮ 150 ድራም 250 ድራም አንድ በርገር ብቻ ነው የምንገዛው። አሁን ከየት መጥቶ ነው እንደዚህ በአንድ ደቂቃ ረከሰ? ከኢትዮጵያ ቴሌኮም ሆኖ አይቀርም። ስለዚህ እኛ ራሳችን መጠበቅ ይሄ መጠጣት አለብን። ይሄ በጣም አሪፍ ነው። ለሁሉ ነገር አሪፍ ነው ሲጀመር ማለት ነው። ይሄ ወተት በኩርኩም ኩርኩም ምን አንዳንድ ኢትዮጵያዎቹ ስለማቅ አገር ውስጥ ያላችሁ ሐሊብ በህርድ አሪፍ ነው። ይሄ ረከሰ ምግብ ብሉ ያሉ እኔ አልፈልግም፣ ፈርቻለሁ። አልፈልግም ነው ወንድሞቼ እና አልፈልግም ማለት እሷ ሊበላ መጣች። ሰሞኑን እንደጠረጠርኩት እውነቴን ነው የምላችሁ። ይሄ እንደዚህ የረከሰ ምግብ ከየት አምጥቶ ነው? ከየት መጥቶ ነው? እስቲ ብር 50 ያሉ ነው። ይኸው እሷ መበላት መጣች እና አልበላም አልኩት። ምን አገባኝ? ትብላሷ የአህያ ስጋ መሆኑ አይቀርም። ዘንድሮ እንዳለ ቦታ ምግብ ረከሰ። እዚህ ሀገር ስጋ በስመ አብ ውድ ነበረ፣ ውድ። አሁን ዛሬ ጀምሮ ወደ ሰበር ዜማ ሲሰሙ ሀራቦቹ ምግብ እንዳለ አውጥተው ያው ብሉ ብሉ እያሉ ነው። እኔ ግን አልበላም። ምን እዳ አለብን? እኔ ሻይ ጠጥቼ እኖራለሁ። ሻይ ብቻ ጠጥቼ እኔ አልበላም። ይቀርባይ ቆይ አሳይ በለች እኮ ነው አንቺ። እስማ እኔ አሳሚባል አልበላም። ጉድ አልበላም። ዛሬ ምን እዳ አለብን? ዛሬ እንዴት ነው? የበላች ነው አለች። ስጋ ኢትዮጵያ የመጣ ስጋ ሆነ ስጋ ምንም የለም እዚህ ጋር። እኔ ግን አልበላም ብዬ በቃ አሁን ገጠር መጣን። ምን በላ ይሄ በለች ኖርኩ ነው። እሷስ ስጋ የበላች ኢትዮጵያ ውስጥ የመጣ ስጋ የሀያ ስጋ ነው። ሀያ ስጋ አዲስ አበባ እኮ ነው የበላኸው። ኢትዮጵያ ሰዓት መደብ ያመጣች ካርጎ አድርጋ እሷ አይደለም እንዴ? ምን ስጋ በካርጎ የመጣ ስጋ እንደዚህ ነው። እኔ አላውቅም እኮ አላይሽም? ያው ያለች ትላንት ነበረ እኮ ከኢትዮጵያ መጣ ስጋ። መሞት ይሻለኛል። አይ በልቼ ሞት ይሻለኛል። እኔ አልበላም። አሁን ቶሎ ትኬት ቆርጬ ከዚህ ሀገር እወጣለሁ። እዚህ ያያ ስጋ ጀምሯል። በጥብስ ነው ማለት ነው። ሳር የበላው ነው። ምን ላደርግ? በዚህ አጥያት የለም። ይሄ የኮተዱዳ አይደለም። ይሄ በላለሁ፣ ችግር የለም። በዚህ አጥያት የለም። ኦኬ አንቺ ግዴታሽን ተከስተን ሄደሽ ጸበል መረጨት አለብሽ አንቺ።
ኦኬ ያቃጠሽ ነገር አለ እንደዚህ ውስጥ ወይ እንደዚህ በላሰው ሰነ ስራት አዲሽ ቤተሰብ እዚህ ያዩሽ ነው እኮ እዚህ ሰው አለ እንዴ ቱሪ ያላት ነው ሃይ ሽሎች ባይ 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 ብቻ ነው የምታቀደለ sagaleen utaa ijoollee keenya waan nyaannu dhabnee kan nyaachaa jiru sagaleen utaa sagaleen utaa dhugaa cayyate nullaa dira Mika tadi አምባሻ እንጀራ በሶስት በኩል አንድ በሶስት አድርጋቸው በላቸው እኛ ላይ እንደዚህ አትጨክኑ ድምጽ ሆኑ እብዝ ያለቀ ነው አለ ይባላል ማለት ነው ያው ነገር ነው ወሳኝ ነው ምን ይያደርግ ነው ምን ላረክ ምን ይጠባስ አይስ ምንድነው ሳብ ነው ምን ያደርጋል እና ሞት ይሻላል ይሄ በልቼ በዚህ በሞት ይሻላል በዚህ አጣት የለም ይሄ ጽሩ ሃሎ ከዛ የሚገርም መኝታ ቤት አለ አሳያችኋለሁ በደንብ ጠብቁኝ